የ4 ዓመት ልጅ ሆኜ ነው እናቴ ሞተችብኝ። በጣም የምትወደኝ የምትሳሳልኝ እናት ነበረችኝ። እንዴት እንደሞተች ባላውቅም መሞቷን ግን አውቄያለሁ። ሁል ጊዜ እየናፈቀችኝ ያለቅሳለሁ። አባቴ እኔን ማባበል ስራው ሆነ። አባቴ ስራ ሲሄድ ብቻዬን ቤት ቁጭ ብዬ እጠብቀዋለሁ። በዚያን ሰዓት እናቴን እያሰብኩ አለቅሳለሁ። እያለቀስኩ እንቅልፍ ይወስደኛል። ብቻ በጣም የሚያስጠላ ህይወት ነበር። ከዚያ ብዙም ሳይቆይ አባቴ ሌላ ሴት አገባ። እንጀራ እናቴ በጣም ክፉ ናት። ልጇ ስላልሆንኩ በፍጹም አትወደኝም፣ ትመታኛለች። ራበኝ ብያት ምግብ አትሰጠኝም። እሷ ደስ ባላት ሰዓት ነው የምትሰጠኝ። በጣም ታሰቃየኛለች። በዚህ ሁኔታ አድጌ 7 ዓመቴ ላይ ትምህርት ቤት ገባሁ። ከትምህርት ስወጣ ቤት ስቃይ ነው። ልትመታኝ ስትፈልግ 3 የዱላ አይነቶች አሉ፣ ቻርጀር፣ ጫማ፣ ቀበቶ። ከ3ቱ ቤቱ ይሻል እያለች ታስመርጠኛለች። የሚያድነኝ ሰው ስለሌለ እያለቀስኩ እለምናታለሁ። ምንም አላጠፋሁም እኮ እባክሽን አትምጪ፣ አጥፍቼ ከሆነም ሁለተኛ አልደግመውም እያልኩ እለምናታለሁ። ለቅሶዬ ያዝናናታል። እየሳቀች ምረጪ ወይስ እኔ ልምረጥልሽ ትለኛለች። ጫማውን መርጬ እሰጣታለሁ። ቅጥቅጥ ታደርገኛለች። በቃ ፈሪ ወደ ባሻ ድንጉጥ ሆንኩኝ። አንድ ቀን በልጅነት አቅሜ መረረኝ። የእናቴን ቤተሰቦች አላውቃቸውም እንጂ ባውቃቸው ጠፍቼ እሄድ ነበር። ለአባቴ እያሰቃየች ነው ብዬ እያለቀስኩ ነገርኩት። አላመነኝም። አንቺ አስቸጋሪ ልጅ ነሽ፣ እሷ ማለት እናትሽ ናት፣ ልትወጃት ልትታዘዣት ይገባል ብሎ ጭራሽ እኔኑ ተቆጣኝ። ደነገጥኩ። የገዛ አባቴ አላመነኝም። ስቃዬን መረዳት አልፈለገም። ሊያምነኝ አለመፈለጉ አስለቀሰኝ። አባቴ ሲመጣ ይቺ ረባሽ ልጅ አስቸጋሪነት ትለዋለች። አባቴም እሷን ለማስደሰት እሷ ፊት ይመታ ይጀመር። ከዚያ በቃ ለሁለት ማሰቃየት ጀመሩ። ትምህርት ቤት ጓደኛ አለችኝ። አማራጭ ሳጣ እያለቀስኩ ነገርኳት። አባቴና እንጀራ እናቴ ለሁለት እየደበደቡኝ አሰቃዩኝ ብዬ ልብሴን ከፍ አድርጌ ሰውነቴን አሳየኋት። ጓደኛዬም አብራኝ አለቀሰች። ለእናቴ ነግራታለሁ፣ መፍትሄ ካላት እሺ አለችኝ። እሺ አልኩት። ጓደኛዬ ለእናቷ እያለቀሰች ስለ እኔ ነገረቻት። እናቷም ትምህርት ቤት መታ አገኘችኝ። ሁሉን አወራኋት፣ ሰውነቴንም አሳየኋት። አቅፋኝ አይዞህ አለችኝ። ግን አደራ ለአባቴ እንዳትነግሪው፣ ከነገርሽው መከራዬን ታበዣዋለሽ አልኳት። እሺ አልነግረውም አለችኝ። የጓደኛዬ እናት የኔን ታሪክ ከሰማች በኋላ የትምህርት ቤቱን ዳይሬክተር አናገረችው። ምን እናደርግላት? ወላጆቿን ጠርተን ብናናገራቸው አይሆንም፣ የበለጠ ያሰቃዩታል። ምን እናደርግ አለችው። ዳይሬክተሩም ጠርቶኝ ሰውነቴን ሲያዩ አሳዘንኩት። በጣም ነው የጎዱኝ። ሴቶችና ሕፃናት ሄደው ከለላ የማገኝበትን መንገድ ጠየቁልኝ። ብቻ ብዙ ጊዜ ወሰደባቸው። በመጨረሻ ፖሊስ ጣቢያ ይዘውኝ ሄዱ። ክስ መሰረቱባቸው። ፖሊሶችም ሰውነቴን በየቀኑ የምደበደበውን ጠባሳ አዩ። አባቴና እንጀራ እናቴ በፖሊስ ተይዘው መጡ። ሲያዩኝ ደነገጡ። ምንድነው ልጄ ብለው ሊያቅፉኝ ሊያስመስሉ ሞከሩ። በልጅነት አይምሮዬ ጥላቻን ያወቅኩት በእነሱ ነው። ሸሸኋቸው። እንዳይነኩኝ ብዬ አለቀስኩ። የተከሰሱበትን ተነበበላቸው። ካዱ። ሽንጥጥ አርገው ካዱ። ሰውነቴን እያሳዩ ማነው እንደዚህ ደበደባት ሲባሉ ትምህርት ቤት ይሆናል እንጂ ቤት ውስጥ በጭራሽ አንመታትም፣ ብቸኛ ልጃችን የምንሳሳላት እኮ ናት እያሉ አዲስ ሌላ ታሪክ መተረክ ጀመሩ። ውሸታቸው አስለቀሰኝ። ለፖሊሶቹ የነሱን ወሬ አምናችሁ ወደ እነሱ ከመለሳችሁኝ ራሴን አጠፋለሁ አልኳቸው። በዚህ ዕድሜሽ ስለ ራስ ማጥፋትም ታውቂያለሽ አለኝና ገረመው። ብቻ ለጊዜው ሴቶችና ሕፃናት ቢሮ ወሰዱኝ። የሆነ ድርጅት ውስጥ አስገቡኝ። የሆነች ነርስ እየመጣች ታወራኛለች። ሰውን ሁሉ ክፉ አለመሆኑን ማወቅ አለብሽ፣ በዙሪያሽ ብዙ የሚወዱሽ የሚያስቡልሽ ሰዎች አሉ እያለች ሁሌ ትመክረኛለች። እኔም እዚያ እኩዮቼ ጋር መጫወትን መሳቅን ጠግቤ መብላትን ቻልኩ። ደስ አለኝ። በመጨረሻም በፍርድ ቤት እዚህ ድርጅት እንድኖር ተወሰነልኝ። አባቴ እኔ እንዳይ ተከለከለ። የተሰማኝ ደስታ ልዩ ነበር። ከእንጀራ እናቴ ይልቅ ለወላጅ አባቴ ያለኝ ጥላቻ ይበልጣል። እሷስ አልወለደችኝም። እሱ ግን ወልዶኝ ያሳድጎኝ ለሴት ሲል በልጅነት አይምሮዬ መቼም እንዳረሰው አድርጎ በደለኝ። መቼም አልወደውም አልፈልገውምም። የትምህርት ቤት ጓደኛዬ ትምህርት ቤት ስለቀየርኩ አንገናኝም። ግን
እናቷ ጋር እየመጡ ይጠይቁኛል። ልብስ፣ ጫማ፣ መጫወቻ ስጦታዎችን ይዘውልኝ ይመጣሉ። ለእኔ እንደ ቤተሰብ ሆኑኝ። በጣም ባለውለታዎቼ ናቸው። ትምህርቴን በደስታ መማር ጀመርኩ። ውጤት መጥቶልኝ አዲስ አበባ ዩኒቨርሲቲ ገባሁ። በጥሩ ውጤት ተመርቄ ሥራም አገኘሁ። ሕፃናት የማያድጉ የሚመስላችሁ ክፉ አሳዳጊዎች ልጆችም አድገው ጥሩ ደረጃ መድረሳቸው አይቀርም። እናንተም ጊዜ ጥላችኋል ወይም ማርጀታችሁ አይቀርምና የሚያድጉ ልጆች ላይ ግፍ አትስሩ። የሁል ጊዜ ሐሳቤ ግን እነዚያን ክፉ ሰዎች አባቴንና እንጀራ እናቴን ፈልጌ ልበቀላቸው ወይስ ምን ላድርጋቸው ነው ጥያቄ። ኮሜንት ላይ አስተያየት ስጡበት። ሩዝ ሲሞን እንዳዘጋጀው በለጠ ሸቴ ዘሀገረ